ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያችሁ መቆየው ክፍሌ አለሙ ነኝ። በፓርቲ የሚከናወኑ ተግባራት የዲሞክራሲ ስርዓትን የተከተሉ መሆን እንዳለባቸው በከፋ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የኢንስፔክሽንና ስነ ምግባር ኮሚሽን ገለጸ። በኢንስፔክሽንና ስነ ምግባር ኮሚሽኑ የ2016 በጀት ዓመት አፈጻጸም ግምገማና የ2017 እቅድ ላይ ውይይት ተካሂዷል። ሳሙኤል ቆጭቶ ትንታኔውን አሰናድቶታል። በሀገር ደረጃ የስነ ምግባር ኮሚሽን ለዲሞክራሲ ስርዓትና ስራ ሂደትን ለማጠናከር ሚናው የጎላ መሆኑ ይታወቃል። የከፋ ዞን ብልጽግና ፓርቲ ኢንስፔክሽንና ስነ ምግባር ኮሚሽን ጽሕፈት ቤት ኃላፊ አቶ ተመስገን ገብረ ጊዮርጊስ ስለ ኮሚሽኑ አሰራር ሂደት የሚከተለውን ብለዋል። በፓርቲ ውስጥ ጠንካራ የሙስና ትግል እንዲደረግ ከመስራት እና በአጠቃላይ የፓርቲ ሀብትና ንብረት በተገቢ እንዲጠበቅ አጠቃላይ የፓርቲ ስራዎች በጥራትን በመጠንም ከፍ ብሎ የፓርቲውን ተሻጋሪ እሳቤ ከዳር እንዲያደርሱ ያለው ሚና እጅግ በጣም ትልቅ ነው። በዞን ደረጃ ኮሚሽኑ ያከናወናቸውን ተግባራት ኃላፊው አብራርተዋል። ተቋሙ አንደኛ በአደረጃጀት ደረጃ ከኮሚሽን ኮሚቴ ጀምሮ ጽሕፈት ቤት ኃላፊዎች አለፍ ሲልም በመሰረታዊ ድርጅት ደረጃ የመሰረታዊ ድርጅት አመራሮች የዋና ፓርቲ መሰረታዊ ድርጅት እስካለበት በዚህ ደረጃ የሚደራጅ መዋቅር ነው። ይህንን በፊት የነበረውን አደረጃጀት የመፈተሽ ያን የጎደለውን የማሟላት የማጠናከር ከዛ አለፍ ሲልም ደግሞ ባልተደራጀበት አካባቢ ያንን ተደራሽ ለማድረግ የተከዱ ነገሮች አሉ። በዚህም በተቻለ መጠን ቀላል የማይባሉ ስራዎች ተሰርተዋል። ሌላው የአቅም ግንባታ ስልጠና ነው። አቅም ግንባታ ስልጠና ለኮሚሽኑ ቤተሰብ ለፓርቲ አመራርና አባላት በየደረጃ ስልጠና ተደራሽ እንዲሆን ተደርጓል። የፓርቲ መመሪያዎች ላይ የኮሚሽኑ የአሰራር መመሪያዎች ላይ የሚመለከታቸው አካላት ግልጽ ግንዛቤ ይዘው የኮሚሽኑን ስራ እንዲሰሩና እንዲደግፉ ጭምር በተቻለ መጠን ይህንን አስፍቶ ከዞን ማዕከል ጀምሮ የተሰሩ ስራዎች ቀላል የማይባሉ ናቸው። እነዚህ ስራዎች ምናልባትም ካለፉት አመታት ጋር ሲነጻጸር የተሻለ ሊባል የሚችል ስራ ነው ለማለት በንጽጽር በዚህ ደረጃ ተገምግመናል። አቶ ተመስገን አክለውም በፓርቲ አደረጃጀት አንጻር የተያዙ ተግባሮችን አመላክተዋል። ሌላው ከአደረጃጀቶቻችን አንጻር ቁጥር 1 የተቋማችን ቁልፍ ተግባር ኮሚሽኑን መትከል ነው። አደረጃጀቶችን ማጠናከር ነው። ተቋም መገንባት ነው። ቁጥር 1 ተግባሩ ይሄ ነው። ከተሰጡን ቁልፍ 4 ተግባሮች ውስጥ የመጀመሪያው የኮሚሽን መዋቅርን ማጠናከር ነው። ከዚህ አንጻር አደረጃጀቶቻችን ቅድም ባልነው ሁኔታ የተሻለ አፈጻጸም ባለፈው አመት ላይ ያስመዘገብን ቢሆንም ነገር ግን ያልተሻገርናቸው ጠንካራ መሰረት የሌላቸው አካባቢዎች ያሉ መሆኑን ደግሞ በኢንስፔክሽናችን አረጋግጠናል። በመድረኩ የመክፈቻ ንግግር ያደረጉት የዞኑ መንግስት ዋና ተጠሪና ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ አጥናፉ ኃይሌ ስለ ኮሚሽኑ ዓላማ አብራርተዋል። ከላይ እስከ ታች የኮሚሽን የማደራጀት ስራ ሰርተናል። ከዞን ጀምሮ እስከ ወረዳ እስከ ከተማ አስተዳደር እንዲሁም ደግሞ እስከ መሰረታዊ ድርጅት ድረስ ኮሚሽን በተደራጀ ሁኔታ እንዲዋቀር እንዲደራጅ በርካታ አባላት ያሉት ኮሚሽን የማዋቀር ስራ ሰርተናል። ኮሚሽኑ ባለፈው አመት ስላከናወናቸው ተግባር አቶ አጥናፉ አስረድተዋል። በዚህ አመት 6 ወር አፈጻጸም ላይ ይመስለኛል በደንብ በዝርዝር በጋራ አብረን መድረክ መርተናል ማለት ነው። እኔ ማስታውሰው በእለቱ የነበረው መድረክ አጠቃላይ የኮሚሽኑን ስራ በዝርዝር ዞናዊ ሪፖርት ቀርቦ ጥንካሬዎችን ለይተን ጉድለቶችን ለይተን በአግባቡ ገምግመን ፓርቲያችን እንዴት በሁለት እግር ማቆም መቻል አለብን የሚለውን ጥሩ መግባባት የነበረበት ውይይት ማካሄዳችን ይታወሳል። ከዛም ባሻገር በተለያዩ አጀንዳዎች ላይ በዞኑ ኮሚሽን አመራሮች በኩል ስልጠና ሲሰጥ ቆይተዋል። በጣም ጠንካራ በአደረጃጀት መመሪያ ላይ በአሰራር ላይ ዝርዝር ስልጠናዎች፣ እነዚህ ስልጠናዎች ታች ወርዶ ተግባራት ውጤታማ እንዲሆኑ የፓርቲያችን አደረጃጀት በፓርቲያችን ህገ ደንብ እንዲመራ የፓርቲ ተቋም አሰራር ስርዓቱን ጠብቆ እንዲመራ
የፓርቲ አሰራርና አደረጃጀት መመሪያ አለ። ስራዎችን ስንሰራ በፓርቲያችን አሰራርና አደረጃጀት መመሪያ እንድንመራ የሪፖርት ስርዓታችን፣ የምዘና ስርዓታችን፣ የግምገማ ስርዓታችን፣ የተልእኮ አሰጣጥ ስርዓቱ፣ የተልእኮ አቀባበል ስርዓቱ በፓርቲያችን አሰራርና አደረጃጀት መመሪያ እንዲሆን ታስቦ እስከ ዲሲፕሊን መመሪያ ድረስ ይመስለኛል ስልጠና የተሰጠው። ስለዚህ ይሄን ስልጠና ተቀብለን ሁላችንም ወደ ስራ ገብተናል። በእርግጥ በአንዳንድ ጉዳዮች መሻሻሎችን እያየን ነው፣ ውጤት እያየን ነው። ቢያንስ የፓርቲ ተቋም እንደው በዘፈቀደ ከሚሰራው ስራ ወጥቶ ተቋማዊ ሆኖ እንዲሄድ፣ ተቋማዊ መልክ እንዲኖረው፣ ተቋማዊ ይዘት እንዲኖረው፣ ራሱን አስችሎ ፓርቲን የሚመስል ተቋማዊ ይዘት እንዲኖረው የማድረግ ስራ ጥሩ ጅማሮ አለ ብለን ገምግመናል። በስራ ሂደት ላይ ችግሮች አጋጥመውናል ያሉት ኃላፊው አቶ አጥናፉ ኃይሌ ለወደፊት የውስጥ ፓርቲ ዴሞክራሲ ስራ ተጠናክሮ መቀጠል እንዳለበት አስገንዝበዋል። መዋቅሩ አዲስ ከመሆኑ ጋር ተያይዞ ቶሎ ያለ መዋሃድ ችግርም አለ። ያ ቶሎ ያለ መዋሃድ ተግባርን በአግባቡ ለይቶ ከመምራት አንጻር ደግሞ አልፎ አልፎ የምናያቸው ጉድለቶች እንዳሉ እኛም በመጣንበት መንገድ ማየት ይችላል። እነዚህን ተግባር ስንገመግም በየወረዳው አመራር ወርዶ ሲገመግም በየወረዳው ሱፐርቪዥኖችና ኢንስፔክሽን ስራዎች ሲሰሩ የሚገኙ ግኝቶች በተለይ በባለቤትነት ያለ መምራት ችግር እንዳለ አይተናል። እንግዲህ ትልቁ ነገር ፓርቲ በዲሞክራሲያዊ መንገድ መመራት፣ የውስጥ ፓርቲ ዲሞክራሲ የሚባለው ነገር ፕራክቲስ መደረግ መቻል አለበት። አንዳንድ ምልክቶች እናያለን። እንግዲህ አመራር መዋቅር ነው። ይሄ መዋቅር ሲሰራ ነው መቀጠል የሚችለው። ሳይሰራ ሲቀር ደግሞ በአፈጻጸም እየተገመገመ ከአመራር መነሳት ያለበት ውሳኔ የተሰጠ እየተነሳ ይሄዳል። መድረኩ ከነሐሴ 5 እስከ 6 የሚቆይ ሲሆን ሁሉም ጉዳዩ የሚመለከታቸው አካላት በተገኙበት ሪፖርት ቀርበው ሰፊ ውይይት ይደረጋል ተብሎም ይጠበቃል። በግብርናው ዘርፍ ዜጎችን ውጤታማ ለማድረግ መንግስት የዘረጋቸውን የስራ አቅጣጫዎች ተከትሎ ማልማት እንደሚገባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በከፋ ዞን ሀገረ ስብከት የካኬላ ደብረ መንክራት አቡነ ተክለ ሃይማኖት ቤተክርስቲያን ገለጸች። በ1988 ዓ.ም መመስረቷ የሚነገርላት ይህች ቤተክርስቲያን ከምትፈጽማቸው መንፈሳዊ ተግባራት በተጨማሪ የግብርና ስራዎችንም በቅጥር ግቢዋ እያከናወነች ነው። በከፋ ዞን ሀገረ ስብከት የህዝብ ግንኙነት ኃላፊና የደብሩ አስተዳዳሪ መጋቢ ሃይማኖት ሐዋዝ ወልደ ቂርቆስና የደብሩ ሰበካ ጉባኤ አባል ዲያቆን ተረፈ በቀለ ተግባራቱን በተመለከተ ተከታዩን ብለውናል። መልማት ያለበትና አስፈላጊ የሆነ ቦታ መሆኑን ተረድቼ ከነሱ ጋር በመመካከር የስራ ሰዎችም ከመሆናቸው አንጻር ወደ ልማት ብንገባ የሚል ሀሳብ ተነሳስተን ወደ ልማት ገብተናል። በሚገርም ሁኔታ በዚህ በታች በኩል ወደ 3000 ከምናምን 3500 በላይ ወደ 3500 ቡና ተተክሏል። እሱም አሁን የምስራች መስጣት ጀምሯል። እዚህ ታች ደግሞ እንዳያችሁት ጥድ በጣም በስፋት ተተክሏል። እሱ እኔ ከመምጣቴ በፊት ነው። ከዛ በኋላ እዛ ግራብሊያው አካባቢ እኔ አምና 2015 አካባቢ ክረምቱ ሐምሌና ነሐሴ ላይ ነው የተከል ነው። አሁን እንዳያችሁት የአንድ አመት ተክል አይመስልም። ይህንን ተክለን በ2016 ደግሞ ምን ማድረግ አለብን የሚል አላማ ይዘን በቃ ይሄ ቤተክርስቲያን እስከ መቼ ድረስ ነው ጃንጥላ እየዘቀዘቀች የምትሄደው? ቤተክርስቲያናችን ዋና አላማው ቤተክርስቲያናችን ከልመና የምትወጣበትን መንገድ መፍጠር ነው። እንደዚች ቤተክርስቲያን ሰበካው ከገባ በ3 አመት ውስጥ አጭር እና ረጅም እቅድ ይዟል። በአጭር የሚከናወኑ ብሎ የያዛቸው እቅዶች አሉ። በረጅም ጊዜ የሚከናወኑ ናቸው። እንግዲህ በረጅም ጊዜ የሚከናወኑ እቅዶች ብለን የመጀመሪያ እቅድ ያቀር ነው አንደኛ ልማት ነው። አንደኛ ልማትን በብዙ ነገሮች ነው። አንደኛ በዚህ ሰፊ መሬት አለው ቤተክርስቲያኑ በቂ የሆነ መሬት አለው። በዚህ በቂ መሬት ላይ ደግሞ በቂ የሆነ ሀብትን ማከማቸት ያስፈልጋል የሚል ነገሮችን እንደ ሰበካ ተነጋግረን ነው የገባ ነው። ከዛ ባለፈ በዚህ በሰፊ ሜዳ ላይ የመጀመሪያ ምዕራፍ ማድረግ ያለብን ምንድነው ብለን ስንሰራ ቡናን ነው ያሰብነው። ቡና ወደ 1.2 ሄክታር በዛኛው ረድፍ ላይ ለመትከል እቅድ ይዘን ሳይንሱን የጠበቀ
ትክክለኛ ቡናን ቤተክርስቲያኗ ቡና አለምታ ለማህበረሰብ ለሀገር ኢኮኖሚ ብቁ መሆን አለባት የሚለው ነገር ታስበን ወደዛ ወደ ቡና ገብተን 1 ሄክታር 1.2 ሄክታር ቡናን በ2015 ላይ ተክለን የጨረስነው ነገር አለ። እንግዲህ እሱ አሁን በእንክብካቤ ላይ ነው ያለነው። ከዛ ቀጥሎ እንግዲህ በየአመቱ ነው የምናስበው። እንደ ቤተክርስቲያን አንደኛ መሰራት ያለባቸው ምንድነው በውስጧ ያለው እንጡር ሀብት እያላት ሌላውን ማየት የለባትም። ስለዚህ አነሰባል ወደ 12.5 ሄክታር መሬት አለ። ከነዚህ መሬቶች ውስጥ አሁን አነሰባል በልማት ማልማት አለብን ብለን እቅድ ይዘን በእቅዳችን መሰረት አንደኛ በአረንጓዴ አሻራ ማሳረፍ አለብን ብለን ያስቀመጥነው ነገር አለ። ቀጥሎ ደግሞ በአረንጓዴ አሻራ ደግሞ አንደኛ ሀገራችን የፈለገች ያለችው ያው ኢትዮጵያ የዓለም ሳንባ ናት ከተባለ ቤተክርስቲያኖቿ ብዙውን ጊዜ ቤተክርስቲያኖቻችን ናቸው እነዚህን አረንጓዴ አሻራን ለሀገር የሚያበረክቱት እንደነ ወይራ ያሉትን ጽድ ያሉትን ግራቪላ ያሉትን እንደነ ኮሶ እንጨት ያሉትን ሌሎችን ፍራፍሬዎችን ዋንዛን ተክሎ በእያንዳንዱ ገዳማት አገር ላይ ብንሄድ ትልቅ አስተዋጽኦ ለአገር ግንባታ ለአረንጓዴ አሻራ ትልቅ ሚና ከመኖሩ አንጻር የመጀመሪያ ምዕራፍ ላይ አንደኛ ጽድ መትከል አለብን ብለን ወደ 2.5 ሄክታር ላይ ጽድ አሳርፈናል። ጽድም በውስጡም ባርዛፍ የተለያዩ ነገሮችንም አድርገን ግራቪላ ጽድ በዛ ውስጥ የተከልነው ነገር አለ። ቤተክርስቲያኗ በቀጣይ ስለያዘቻቸው የልማት እቅዶችም አስረድተዋል። እቅዳችን እንደው ይሄ ብቻ አይደለም። በዚህ በ2016 እናሳካለን ብለን ያሰብነው በዚህ ባያችሁት ቦታ 1500 ሙዝ የሙዙም ደግሞ ዝም ብሎ ከየትኛውም መጥቶ የሚተከል አይደለም። ከግብርና ከእርሻ ምርምር ምርጥ ዝርያ የተለያየ ቫራይቲ ያለው ልዩ የሆነ ጋራንት መንግስትም ራሱ ጋራንት ወስዶ ኃላፊነቱን ወስዶ ነው በጥራት ከሞዲዮ የግብርና እንትን ነው ሄደን እያተነቀልን እያመጣ ነው ያለና ይህንን ነገር 1500 ሙዝ እንደገና ደግሞ የተዳቀለ ዘመናዊ የሆነ አቮካዶ 150 ችግኝ እንደዚሁ ቡና ደግሞ ወደ 1 ሄክታር እንተክላለን ብለን ነው አላማችን የነበረው። ነገር ግን ያው ህብረተሰቡም ወጣ ገባ እያለ ለልማቱ ሙሉ በሙሉ እየተሳተፈልን ስላይደለ እንደገናም ደግሞ ያው የአቅም ሁኔታ አንዷን አቮካዶ ይሄ የተዳቀለ አቮካዶ እንደ በቦንጋ ውስጥ በቦንጋ ግብርና ብዙም እንደሌለ ነው የተወሰነች ነች ያለችው። እሷም ተይዛለች ነው የተባለው። ከጅማም እስኪመጣ ከጅማ እንዲመጣ ሁሉ እንትን ተነጋግረን ነበርና አንዷን ሙዝ 50 ብር በ50 ብር ሂሳብ ነው ከትራንስፖርት ውጭና 50 ብር ነው የምትሸጠው። እሱንም ሁሉ ካልኩሌት አድርገን በአጠቃላይ ወደ 100 ምናምን ሺህ ብር ነው በጀት ያያዝ ነው። ይሄን ምንድነው ከቤተ ክርስቲያናችን ምንም እንትን ባይኖረንም ህዝባችን ተማምነን ነው ይሄን በጀት እንትን የበጀት ነው። በዚህም ደግሞ ይሄን ካልን ደግሞ ቀጣይ ላይ ምን መስራት አለብን የሚሉ ነገሮች አሉ። እንግዲህ በኦርቶዶክስ ቸርች ተራድኦ ድርጅት ኮሚሽን በጋራ ሆነን አንድ ንብ ላይ ለመስራት ይሄን ሙዝም ያገዘን እሱ ነው። ተገናኘን። ይሄን ቤተክርስቲያን ማገዝ አለበት የሚሉን ፕሮፖዛል አዘጋጀን። 1500 ሙዝን ህዝብና የኛ ጉልበት እዛ ለማረፍ አለበት። ከዚህ ውጪ ደግሞ ንብ ነው አሁን 15 ቀፎ ሰጥቶናል። ስለዚህ ንብ እዚህ በማጣታችን ንብን አሁን ጫካ ላይ እንጨት ላይ ሰቅለን የንብ ጋጣ አዘጋጅተናል። በቅርቡ ንብ 15ቱን ቀፎ ንብ እናስገባለን። በዚህ አጋጣሚ ደግሞ የንብ እርባታን ባለሙያም ስለሆንኩኝ የእርባታን ባለሙያ ስለሆንኩኝ ይሄን እኔ በኔ በኩል ከቨር የሚያደርግበትና ያን አሁን ጋጣ አልቋል። ቀጣይ አሁን ይሄ ዝናብ ፈቀቅ ሲል ጫካ ላይ ሰቀልናቸው ቀፎች ብዙ አሉ። ወደዚህ አመተን ትራንስፈር አድርገን 15ቱን ቀፎ በንብ እርባታ ማድረግ ነው። ከዚህ በተረፈ ይሄን ቦታ ከተለያዩ ፕሮጀክቶች ጋር ከተለያዩ አካላት ጋር ተነጋገርን። የቀጣይ አላማችን ምንድነው? የወተት ሀብት ቦታ ከመኖሩ አንጻር ወተት ሀብት መስራት አለብን። ምቹ ነው ለአግሮኢኮሎጂ አካባቢው ራሱ ምቹ ነው። አንደኛ ንብ እናነባለን በስፋት። ሁለተኛ ላይ የውጪ ከፍትን 1-2 ከፍትን ገዝተን አመተን የእርባታ ማዕከል ማድረግና ከዛ ጎን ለጎን ማደለብ
መስራት አለብን ብለን ፕሮጀክት የቀረጽን ነው። ፕሮጀክት ከቀረጽን በኋላ በሚመለከተው ከተለያዩ አካላቶች ጋር ተነጋግረን እነዚህ ነገሮችን የሚያግዙትን ማህበረሰቡንም ሌላው መልካም የሆኑ ለቤተክርስቲያን ቀና የሆኑ ሰዎችንም ባለሀብቱንም ለቤተክርስቲያን አስራት በኩራት ከማስገባትም አንጻር እያስተማርን እነዚህ ስራዎችን እንሰራለን የሚል እቅድ ይዘን እየተንቀሳቀስን ያለ ነው። እንግዲህ እንዳየው ቤተክርስቲያን እድለኛ ነው። በስሩ ብዙ ተቋም አለ፣ ዩኒቨርሲቲ አለ። በዩኒቨርሲቲ ተማሪዎች እዚህ ነው የሚገለገሉት፣ የሚያርፉት፣ የሚቀረጹትም እዚህ ውስጥ ነው። እንግዲህ በዓለማዊ ዩኒቨርሲቲ ይቀርጻቸዋል። በመንፈሳዊ ደግሞ ይሄ ቤተክርስቲያን በደንብ አድርጎ ቀርጾ ሰላማዊ ትምህርት እንዲማሩ ያደርጋል። እንዳይረብሹ ግቢ ውስጥ ስርዓት እንዲያከብሩ ያደርጋል። ሌሎቻቸውን ሌላውን ሃይማኖት ራሱ እዛ ውስጥ ተቻችሎ እንዲያከብር ያደርጋል። ብዙ አስተምሮትን አስተምሮ ለግቢው መግቦ የሚልክ አንድ ተቋም ነው። ሌሎች አብያተ ክርስቲያናትም ከዚህ ትምህርት በመውሰድ ውጤታማ በሚያደርጉ የግብርና ስራዎች ላይ መሰማራት እንዳለባቸው መልእክታቸውን አስተላልፈዋል። ሌሎች አብያተ ክርስቲያናቶችም እንደዚሁ ወደ ልማት የሚገቡበትን መንገድ ቢፈጠር ምክንያቱ ደኑ እንዳለ ሆኖ ከደኑ ስር ሆኖ ብዙ ነገር መጠቀም ይቻላልና ደኑን ሳንነካ ደኑን የቤተ ክርስቲያን ብዝሃ ሕይወት ጠባቂ ነች፣ ቤተ ክርስቲያን ደን ጠባቂ ነች። ደኑ እንዳለ ሆኖ እንደገና ደግሞ በስር ያለው ወይም ደግሞ በስሩ ውስጡ ብዙ ነገር ማልማት እንችላለንና እነዚህን ነገራቶችን ለማልማት ሁሉም ተነሳሽነት ቢኖረው የሚል ሀሳብ አለኝ። ዘገባው የባልደረባችን በላቸው በላይ ነው። በገዋታ ወረዳ የ2017 ዓ.ም የካፈቾ ብሔር የዘመን መለወጫ በዓል መሽቀሬ ባሮን በደማቅ ሁኔታ ለማክበር በትኩረት እየተሰራ መሆኑን የወረዳው ባህል ቱሪዝምና ስፖርት ጽሕፈት ቤት ገለጸ። ከቀበሌ ጀምሮ በየደረጃው ለሚከበረው የካፈቾ ዘመን መለወጫ በዓል መሽቀሬ ባሮ አከባበር ስኬታማነት 1,490,000 ብር ለመሰብሰብ በማቀድ ኮሚቴው ወደ ተግባር መግባቱን ጽሕፈት ቤቱ አመልክቷል። መረጃው የወረዳው የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። የቀበሌ የአርሶ አደር ማሰልጠኛ ማዕከላትን ካሉባቸው ውስብስብ ችግሮች በማውጣት ለምርታማነት ማደግ ሚናቸው እንዲወጡ ለማስቻል እየሰራ መሆኑን የቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ገለጸ። በወረዳው መሊጋዋ ቀበሌ በሚገኘው የአርሶ አደር ማሰልጠኛ ተቋም የተለያዩ ምርቶች ማልማት ተችሏል ብሏል ጽሕፈት ቤቱ። በወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ውስጥ የተፈጥሮ ሀብትና ደን ዘርፍ ኃላፊው አቶ አብዱ ኡስማን እንደገለጹት የአርሶ አደር ማሰልጠኛ ተቋማት ለቴክኖሎጂ ሽግግርና ለምርታማነት ማደግ ሞዴል የማስተማሪያ ማዕከላት መሆን ሲችሉ በአንዳንድ አካባቢዎች ያለ አገልግሎት መቀመጣቸው ገልጸዋል። በወረዳው መሊጋዋ ቀበሌ የሚገኘው የአርሶ አደር ማሰልጠኛ ተቋም ምርጥ የቡና ዘር ከማፍሰስ በዘለለ የበቆሎ፣ የሙዝ፣ የሸንኮራ አገዳና የአቮካዶ ምርቶችን እያለማ እንደሚገኝ የጠቆሙት ኃላፊው ይህም ለሌሎች የአርሶ አደር ማሰልጠኛ ተቋማት በምሳሌነት የሚጠቀስ እንደሆነ አብራርተዋል። አቶ አብዱ አያይዘውም የአርሶ አደር ማሰልጠኛ ማዕከልን የገቢ ማስገኛ ለማድረግ እየተከናወነ ያለውን ተግባርና ውጤቱን ከመሊጋዋ ቀበሌ መቀመር ያስፈልጋል ብለዋል። የአርሶ አደር ማሰልጠኛ ማዕከሉ በበልግ አዝመራ ወቅት ካለማው ግማሽ ሄክታር መሬት በተጨማሪ በመኸር አዝመራ ወቅት በሙሉ ፓኬጅ 0.5 ሄክታር መሬት እያዘጋጀ እንደሚገኝ የገለጸው የቢጣ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ነው። ክቡራን ተመልካቾች ከክፋት ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። ዜናዎቹን እየመራው ክፍሌ ዓለሙ አብሬያችሁ ቆይቻለሁ። ቀሪ ጣቢያችን መሰናዶዎች ይቀጥላሉ። በእኔ በኩል ሰላም።